ከተማችን ላይ አለ የሚባለውን ቅንጡ አፓርትመንት ኑ ላሳያችሁ። ይህ 22 ድንበሯ ሆስፒታል አካባቢ የሚገኘው ሳይታችን ነው። አሁንም ማሳያችሁ ባለ 3 መኝታ 290 ካሬ ላይ ያረፈውን አፓርትመንታችንን ነው። ከዋና አፓርትመንት በውጭ በኩል የሚገኘው የሰራተኛ ሩም ነው ማለት ነው። እንደምታዩት ሰፊ ነው። የራሷ ሻወር ሽንት ቤትም አላት። እቃው የተሟላለት ጥንቅቅ ያለ ነው ማለት ነው ሻወር ሽንት ቤቷ። ይሄ ደግሞ ዋናው አፓርትመንት ነው። እንደምትመለከቱት በሩ ኢምፖርትድ ነው፣ ከጣሊያን ነው የሚገባው። ካዝና በር በመባል ይታወቃል። ለደህንነታችሁ ሴፍ የሆነ በር ነው። ዋናው ሊቪንግ ሩሙ ደግሞ እንደዚህ ሰፊና የሚያምር ነው። የተፈጥሮ ብርሃን ይገባዋል። በተጨማሪም ደግሞ ሰፊ ባልከኒ አለው። እንደምትመለከቱት ነው። ከዚህ ጋር ቆንጆ ቪው ነው የምታገኙት። እዚህ ጋር ሻይ ቡና እያላችሁ ቁርስ የምትበሉበት፣ መጽሐፍ የምታነቡበት እንደው የምትናፈሱበት ሰፊ ባልከኒ ነው። ዋናው ሊቪንግ ሩሙ ደግሞ እንደዚህ እንደምትመለከቱት ነው። ዳይኒንግ ኤሪያውም እንደዚህ ይመስላል። በተጨማሪም ሰፊና ቆንጆ ኦፕን ኪችን አለው ማለት ነው። ስለዚህ በፉል ፊኒሽ የምናስረክበው አፓርትመንት ይህኛውን ቤት ጨምሮ በሌሎች ሳይቶቻችን ኪችን ካቢኔቱን ገጥመን እንዲሁም ደግሞ ኢንዱስትሪያል ሰከር ገጥመን ነው የምናስረክባችሁ። ስለዚህ ምንም አይነት ምግብ ሽታ አይረብሻችሁም ማለት ነው ኩክ ስታረጉ። ይሄ ደግሞ ኮሪደሩ ነው፣ ሰፊ ነው። ሼልፍ ማድረግ ትችላላችሁ። እዚህ ጋር ማስተር ቤድሩም ጋር ገብተናል። እንደምታዩት ትልቅ ክሎሴት አለው። የ3 ሜትር ቁመት ያለው ክሎሴት ነው ማለት ነው ማስተር ቤድሩሙ ላይ የምታገኙት። እና የማስተር ቤድሩሙ ስፋትና ውበት ይህንን ይመስላል። ኢንተሪየር ዲዛይን ደግሞ አንታማም። እንደምታዩት እዚህ ጋር ከፊት ለፊት ቆንጆ ቪው እናገኛለን። እንዲሁም የጠዋት ፀሐይ ይገባል፣ ናቹራል ላይት በደንብ ያገኘዋል። እና ደግሞ ባልከኒም ኮመን የሚያስወጣ አለው ማለት ነው። እዚህ ጋር ደግሞ የምትመለከቱት ማስተር ባዝሩሙ ነው። እንደምታዩት እንደዚህ ጽድት አድርገን ነው የምናስረክበው እና ሴንሰር መስታወት ነው ያለው ማለት ነው። ወደሚቀጥለው መኝታ ቤት እናምራ። ይህ ማስተር ቤድሩሙ ነው። ወደ ሁለተኛው መኝታ ቤት ስናመራ ይህንን ይመስላል። የራሱ ከማስተር ቤድሩሙ ምንም አይተናነስም፣ ሰፊ ነው። እንደገና ደግሞ የራሱ የሆነ ባልከኒ ያለው። እዛ ጋር ደግሞ ከጀርባ የምታዩት ደግሞ ጠረጴዛ ወንበር አድርጋችሁ ማጥኛ ስፍራ ወይም ኦፊስ ስፔስ ይተርፈዋል። በጣም ሰፊ ነው። የራሱ የሆነ ክሎሴት አለው። እንደዚህ የራሳቸው ክሎሴት ያላቸው ቤድሩሞች እንዲሁም ደግሞ ኪችን ካቢኔት ገጥመን የምናስረክባችሁ ማግኘት ይችላሉ። ለበለጠ መረጃ ይደውሉልን። ዲማ ሆፕ ሪል ስቴትን ምርጫው ያድርጉ።